الحمد لله أولا قبل كل شيء لهذه النعمة الله سبحانه وتعالى سلالماوينا ሁለንተናዊ የሆነ ምስጋና ልናመሰግነው ይገባል። وإن تعدوا نعمة الله لا تحصوها الله سبحانه وتعالى በእኛ ላይ ውስጣዊም ሆነ ውጫዊ የዋልን ውለታ ሐቂቃ ምንም ይሄ ነው ተብሎ የሚለካ እንዳልሆነ አላህ Subhanahu Wa Ta'ala በተከበረው ቃሉ ላይ አስቀምጦታል። ከዚህ ሁሉ ኒዕማ ደግሞ ዑለማዎች ነጥሮ የወጣ ኒዕማ ብሎ ማለት ሰዎች በደንብ አድርገው ከዚህ ከማይቆጠረው ተቆጥሮ ከማያልቀው ጸጋ ውስጥ ሰዎች አጉልተውና ትልቁ የህይወታቸው ዋና መንገድ ትልቁ ሊያመሰግኑበት በዚች ቃል ብቻ በዚች ተግባር በዚች ሁኔታ ሲፋ ብቻ ማመስገን የሚገባን ሆል ኢስላም። ሌላውን እንግዲህ አንችለውም በዝርዝር ኢስላም ያለውን ግን አላሁ ሱብሓነሁ ወተዓላንና የፈጠረውን ፍጡርና ፈጣሪው በመካከል ላይ ያለውን የሚያገናኝ ድልድይ ማዕሪፋ ያገኘንበት ኢስላም ነው። ይህ አወለን ሁሌም ውስጣችን ላይ አላህ Subhanahu Wa Ta'ala እስልምናን ስለሰጠን አቅላችንን እንድንጠቀም ስላደረገን ይህ ሁሌም ምስጋና ማድረስ መቻል አለብን። ዛሬ ባለችን ሰዓት አላህ በረካ ያድርግልን። አብረን የምናያቸው በጣም ወሳኝና ከተጠቀምንባቸው ለህይወታችን ወሳኝ የሆኑ ነገሮችን አብረን እናያለን። አዩሃ ሸባብ هذه الجماعة ከጀምጅ ትልቅ ታሪክ ያለው ጀማዓ ነው። ሐቂቃ ትልቅ ለጅማ ብቻ ሳይሆን እንደ ሀገራችን ትልቅን ስራ ሲሰራ የቆየ ጀማዓ ነውና እዚህ ጀማዓ ላይ ኢንሻአላህ መታየት ያለበት በሁሉም ነገር ላይ መልካም ያማረ የወጣትነት የዲን ድባብ መታየት መቻል አለበት። ባረከላሁ ፊኩም ወጀዛኩሙላሁ አልኸይር። እኽወተል ኪራም መግቢያ ላይ እንዳነሳሁት አላሁ ሱብሓነሁ ወተዓላ ወሸረፈና ቢልኢስላም وأكرمنا بنبينا محمد صلى الله عليه وسلم وجعلنا من أمة رسول الله صلى الله عليه وسلم. هذه شرف لنا. الله سبحانه وتعالى إسلام أدرجو يسلم النان لزانا هدتوش الله سبحانه وتعالى ستون بأسلمنا تزازاتنا በእስልምና ውስጥ እንድንኖር አላሁ Subhanahu Wa Ta'ala ፈቅዶ ከዛም ሁለተኛው ደግሞ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኡመት አድርጎን ትንሽን ሰርተን ብዙ የምናገኝ በትንሽ እንቅስቃሴ ብዙ ትርፎችን የምናገኝ የዚህ ታላቅ ነብይ ኡመት ስላደረገን ሰለላሁ ዐለይሂ ወሰለም هذه شرف لنا. الله سبحانه وتعالى ماذا يقول؟ ولقد كرمنا بني آدم وحملناهم في البر والبحر. يسو لجوجين فثموا علاقناچو يسو لجوجين فثموا علاقناچو بلقنا لا يفطرناچو ከፈጠርናቸው ታላላቅ ፍጡራኖች ሁሉ የሰው ልጆችን አጉልተንና የበላይነት ሰጠናቸው። በምድርም ላይ በባህርም ላይ አጠቃላይ የሰው ልጆች የበላይነት ኑሯቸው የሁሉም የበላይ ሆነው እንዲያስተዳድሩ አላሁ Subhanahu Wa Ta'ala ልቅናን ሰጠ። አላህ ከፈጠራቸው ፍጡራኖቹም አቅልን በመስጠት የሚጠቅመንን እና የሚጎዳንን ነገር ሚዛናዊ እንድናደርግ እውቀትን እንድንቀስምና ወደሚጠቅመን ነገር እንድናመዝን ከፈጠራቸው ብዙ ፍጡራኖች ሁሉ አላሁ Subhanahu Wa Ta'ala የሰው ልጆችን ለየ። هذه شرف. ይሄን ለተረዳና አላህ Subhanahu Wa Ta'ala ላመለከ ሰው ኢስላም ትልቁ እስልምና ትልቁ የአላሁ Subhanahu Wa Ta'ala ለባሮቹ
የሰጠን ትልቅ ሽልማት ነው። ይህንን ያላገኙ ሰዎች አላሁ ሱብሓነሁ ወተዓላ እዚህ ውስጥ ያለውን እስልምና ውስጥ ያለውን ኒዕማ ያላገኙ ሰዎች፣ በእስልምና ላይ የማይኖሩ ሰዎች እስልምናን ይመኛሉ። ሩበማ የወዱ አለዚነ ከፈሩ ለው ካኑ ሙስሊሚን። እነዛ ከሃዲያኖች የካዱት እስልምና ውስጥ ያለውን ኒዕማ ምኞት ብቻ ሆነ እንጂ ይከጅላሉ ይላል አላሁ ሱብሓነሁ ወተዓላ። ኢኽወተል ኪራም፣ አብዛኞቻችን እዚህ ውስጥ ያለነው አብዛኛው ሲታይ የወጣትነት ዕድሜ ውስጥ ስላለን ዛሬ ምሳሌ ይሆኑናል ያልኳቸውን ሶድሩል ኢስላም ፊ ሶድሪል ኢስላም በነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ ላይ ተኮትኩተው ያደጉ የኢስላም ቁንጮ የሆኑ ወጣቶች እነማን ናቸው? ምን ነበር ህይወታቸው? ሂማቸውስ እንዴት ነበር? የዚችን ምድር ህይወት ለማሳካት ነበር ሂማቸው ወይንስ ሰማያዊ የሆነውን ተልኮ ስኬታማ ግብ ኑሮት እንዲኖር ነበር ስኬታቸው የሚለውን ነገር ኢንሻአላህ አብረን እናያለን። አወለን አን የኩነ ለና ሂመቱን ፊ ኩሊ መካን ወፊ ኩሊ መጃል። ሐቂቃ እንደ ወጣት ጥሩ ስሜት ሊኖረን ይገባል። ጥሩ አይነት ተነሳሽነት ሊኖረን ይገባል። ባለንበት ቦታ ላይ በያዝነው ነገር ላይ ሲየመን ፊል ኢስላም ተካሱልና ተኻፉል አያስፈልገውም። ሐቂቃ ማለት ነው። በዚህ በወጣትነት ሰዓታችን ሁሉ ነገር ላይ ተንሽጥ ያስፈልገዋል። ለማወቅ፣ ለመረዳት፣ ለመተግበር ያለን ሁኔታ ተንሽጥ ያስፈልገዋል። እስኪ አንድ ምሳሌ እንውሰድ። ፊ ዘመን ረሱል ሰለላሁ ዐለይሂ ወሰለም ካኑ أصحاب رسول الله صلى الله عليه وسلم يعيش مع الرسول صلى الله عليه وسلم ويتربي في يديه ويسمع كل كلمات على فم رسول الله صلى الله عليه وسلم ويحفظون كله وينفذون أمر رسول الله صلى الله عليه وسلم. مدر لاي يسموت النجر مدر لاي لما تكبر لك سمتو اندوتو كسموت يبلك تكبر لاي لما والي نبراتشو ما كفتنيانو كان نزي مست عمرو بن العاص كان شاب كان قوي له همة العالية هذا وكان قصته كان ابن العاص قويا أنكر كم يبالونا وستولاي يالو قوة أكالو لاي كالو ماننت يبلتا كأدميونا كالو ماننت يبلتا بتأم أنكر جبل ميبال تنكر يالو صحابي وطات ومع ذلك لدين الإسلام لله سبحانه وتعالى قال لرسول صلى الله عليه وسلم رسالة ينبرو في اللاغوت بزورياو كالوت صحابوች እጅግ በጣም ጫፍ የረገጠ ነው። وفعل ما فعل በአንድ ቀን ሌሊት ቁርአንን ختم يادرغو ادر وسمع رسول الله صلى الله عليه وسلم هذا الخبر وتعجبوا يا الله ملكتنيا صلى الله عليه وسلم خبر درساتشو تقرموا أزنوا كان النبي صلى الله عليه وسلم بصحابوቻቸው ላይ በኡመታቸው ላይ አዛኝና በጣም ሩሩ ነበሩ። ምንድነው ያሳዘናቸው? هذا الشاب በአንድ ቀን ሌሊት ቁርአንን ጨርሶ ማደሩ
ሂማውና ፍላጎቱ ያለው ጥንካሬ በጣም ሲገርማቸው፣ ነገር ግን ለዚህ ወጣት አዘኑ። ይህ ወጣት በዚህ ሂማው በዚህ ቅዋው ባለው ማንነት ይዘልቃል ምን ይሆናል የሚለው ነገር ወደፊት አስጨነቀ። ከዛም አስጠሩትና አዩሃ ሻብ አንተ ልጅ ሆይ ሰሚዕቱ ኸበር ሰምቻለሁ ያደረግከውን ነገር ወላኪን ኺፍቱ አሉት ፈራሁ ላንተ በዚህ ነገር ላይ ትቀጥላለህ ወይንስ ተሰላችተህ ከዲነል ኢስላም እንዳትወጣ ከዒባዳ ወደ ኋላ እንዳትዘነጋ ፈራሁኝና አዕጢከ ተውጅሃት አቅጣጫን እሰጥሃለሁኝ በአንድ ወር ለማክተም ሞክር አሉት። ላ ያ ረሱላላህ አነ ሻቡን ቀዊይ ዐንዲ ቁድራ እኔ ጠንካራ የሆንኩ ወጣት ነኝ፣ ጊዜ አለኝ፣ አቅሙ አለኝ፣ ሁሉን ነገር የማደርግበት አቅም አለኝና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይቅርታ አድርጉልኝና ቅዋዬን ልጠቀምበት አላቸው። ያለኝን አቅም ማንነት ልጠቀምበት ፍቀዱልኝ፣ አትከልክሉኝ አላቸው። በቃ በ20 ቀን ጨርስ አሉት። የ20 ቀን ጊዜ ሰጣለሁ፣ በ20 ቀኑ ጨርስ ቁርአንን አኽትም አሉት። ላ ያ ረሱላላህ ለደየ ቁዋ ለደየ ወቅቱን አቅድሩ ፈውቀ ሃዛ ይሄ ለኔ ካለኝ ቅዋ ሂማ ጋር ፈጽሞ የሚወዳደር አይደለም፣ የሚመጥነኝ አይደለምና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፍቀዱልኝ አላቸው። ለሁለተኛ ለሶስተኛ ጊዜውንም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውስጡን ሂማውን ያለውን ነገር በማየት በ10 ቀን ጨርስ አሉት። አሁንም ይህ ወጣት የዒልም ፍላጎቱ ለአላህ ቃል የነበረው ፍላጎት ዲነል ኢስላም ላይ የሚሰሩ ነገራቶችን ምድር ላይ መፈጸም የነበረው ፍላጎት ከፍተኛ ስለነበረ አንቱ የአላህ መልእክተኛ አሁንም እጠይቀውታለሁ ዐንዲ ቁድራ ከዚህ በላይ የምሰራበት አቅም አለኝ፣ ፍቀዱልኝ። ምፈልገው የእርሶውን ፍቃድ ብቻ ነው። ከእርሶው ፍቃድ የወጣ ስራ መስራት አልፈልግም። የእርሶው ፍቃድ ካለበት ግን የትኛውንም ስራ መፈጸም አቅም አለኝ። ወአዕጣ ለሁ ልፉርሳ ረሱሉ ሰለላሁ ዐለይሂ ወሰለም ያም አዕጢከ ፉርሳ አኺራ የመጨረሻ ፉርሳ ሰጥሃለሁኝ፣ በየሳምንቱ ቁርአንን አኽትም አሉት። በየሳምንቱ ቁርአንን አኽትም። ከዚህ በኋላ ለዚህ ወጣት ፉርሳ አልሰጡትም። ለምን? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መግቢያ ላይ እንዳነሳውላችሁ ይህ ወጣት መሰላቸትና ድካም እድሜው ሂዶ እድሜው ሲገፋ ይህንን ስራ ከመቀጠል የሚያዳክም ነገርና ከነበረበት እስቲቃማ ወደ ኋላ የሚያንሸራትት ነገር በኋላ ላይ እንዳይፈጠር ኸይሩል ዐመል ወኢን ቀለ አድወም ወኢን ቀለ መልካም ስራ ብሎ ማለት ሁሌም ቢያንስም እንኳን አቅማችን አንሶ የመስራት ፍላጎታችን ቀንሶ አቅማችን ዝቅ ያለ ቢሆን እንኳን ያችን ስራ የሙጥኝ ብለን በቀጣይነት ማስኬር ነው። ለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የወደፊት እድሜውን በመፍራት ዛሬ ላይ ያለውን ቅዋ ለመጠቀም ይህንን የመሰለ ተውጅሃት ሰጥተውት ይህ ወጣት ለዓለም ተምሳሊት፣ ለወጣቶች ተምሳሊት፣ ቁርአንን ለማንበብ የምንፈልግ ሰዎች፣ በቁርአን ለመኖር የምንፈልግ ሰዎች እንደዚህ አይነቶችን ምሳሌ ይዘን የነሱን ቁድዋ በመከተል ዐለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን አልመህዲይን አሰሓበቱ ኩልሁም ዑዱል አሰሓባ ኩልሁም ዑዱል የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች ሁሉም ፍትሐዊ ናቸው። ድርጊታቸው፣ ንግግራቸው፣ ሁለንተናዊ ማንነታቸው ፍትሕ።
ለዚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እቅተዱ በማለት ዋናዎቹ ቢኖሩም ዑለማዎች የረሱል ሰለላሁ ዐለይሂ ወሰለም ሶሐቦች በተለይ ዒልምን ከሳቸው ተለቂ ያደረጉ ቁርአንን ከሳቸው ተለቂ ያደረጉ ሶሐቦች የሚሰሩት መንገድ ሱና ነው። የነሱን ተከትሎ መሄድ። ለምን? ቁርአን በእነሱ ላይ የወረደ ረሱል ሰለላሁ ዐለይሂ ወሰለም አጠገባቸው ኑረው ሐራምና ሐላልን እየነገሯቸው ተደብቀው ቢሰሩ እንኳን በእነሱ ላይ ወህይ እየወረደ كيف لا نتبع طريقهم አንድ ሱሐቢ ተደብቆ የሆነ ነገር ቢሰራ ረሱል ሰለላሁ ዐለይሂ ወሰለም አጠገቡ ባይኖሩ ጅብሪል ይመጣና እንደዚህ አይነት ድርጊት ተሰርቷልና ይህን ድርጊት አስቁም ይላቸዋል አላህ ሱብሓነሁ ወተዓላ። ለዚህ ሱሐቦች ዑዱሎች ናቸው፣ ፍትሐዊዎች ናቸው። በእነሱ ቁድዋ ልናደርግ ተቀምጦልናል። ሁለተኛው ነሙዘጅ ሁለተኛው ምሳሌ አብዱላህ እብኑ ዑመር እብኑ አልኸጣብ ረዲየላሁ ተዓላ ዐንሁማ። የዑመር እብኑ አልኸጣብ ልጅ ካነ ተቂየን ዓሊመን ፈቂሃ። ዑመር እብኑ አልኸጣብ ምን ይላሉ? ስለ አብዱላህ እብኑ ዑመር ሲናገሩ አብዱላህ እብኑ ዑመር ከሳቸው አፍቃህ እንደሆነ ይናገራል። ብዙ ነገራቶች ላይ ያስተካክላቸው እንደነበር ይናገራል። በጣም ፈቂህ ነበሩ። የነቢዩን ሰለላሁ ዐለይሂ ወሰለም እርምጃ በእርምጃ ነበር የሚከታተሉት። ወሐታ ነቢዩ ሰለላሁ ዐለይሂ ወሰለም ረፊቅ አዕላ ከሄዱ በኋላ ሲያደርጉት የነበረውን አካላዊ እንቅስቃሴ እንኳን እርምጃቸውን ሳይቀር የእሳቸውን እርምጃ ተምሳሊት በማድረግ የሚንቀሳቀሱ እሳቸው ነበሩ። የሆነች ዛፍ ነበረች። ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ ጎንበስ ብለው ያልፉ ነበር። ቁመታቸውን ስለምትነካ ዝቅ ብለው ያልፉ ነበር። አብዱላህ እብኑ ዑመር ያቺ ዛፍ ከተቆረጠች በኋላ እንኳን ያቺ ቦታ ላይ ሲደርሱ ዝቅ ይላሉ። ለምንድን ነው እንደዚህ የምታደርገው አሏቸው። ሊማዛ ተፍዐል ሀከዛ ካነ ረሱል ሰለላሁ ዐለይሂ ወሰለም ኢዛ ተጃወዘ ቢሃዚሂ ጠሪቅ የፍዐሉ ከዛ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ መንገድ ላይ ሲያልፉ ዝቅ ብለው እዚህ ጋር የነበረች ዛፍ ነበረች። ታሪኩን ለማያውቁ ሶሐቦች ያችን ዝቅ ይሉ ነበር። የእሳቸውን መንገድ እስከ መከተል ይህን ያክል ተተቡ ያላቸው ናቸው። ከዛ ምን አሉ? ታሪካቸውን ሲናገሩ ኩንቱ ሻበን። ሻብ ብሎ ማለት ያው በአረበኛ ቋንቋ እስከ ስንት ነው? ከ7 እስከ 12 እስከ 13 ያለው ጉላም ሻብ ጉላም እየተባለ ኩንቱ ጉላመን ከ12 በኋላ ሻብ ነው። ኩንቱ ጉላመን አቢቱ ፊል መስጂድ። እኔ ገና ታዳጊ ልጅ እያለሁ የ7 የ8 ዓመት ልጅ እያለሁ ጀምሬ መስጊድ ነበር ማድረዋል። መስጊድ አድራለሁ። አስማዕ አረጁል ሰዎች አንድ ሰው ምናብ ታውቃላችሁ? ምናብ ታውቃላችሁ? ጠጠር ያለ አማርኛ ነው ያቀለ ከደሴ ምናምን የመጣ የለም። ምናብ ምናብ የሚያቀለው ኧረ ተው እንዴ! ህልም ነገር ነው፣ እርግጠኛ አይደለም። እሺ ረአይቱ መናመን ህልም ያዩና ሰዎች ሶሐቦች ያንን ህልም ለማስፈታት ወደ ረሱል ሰለላሁ ዐለይሂ ወሰለም ይሄዳሉ። አስማዕ እሰማለሁኝ ይህንን ነገርና ያ ህልም ይፈታላቸውና ረሱል ሰለላሁ ዐለይሂ ወሰለም ይሄ ማለት እንደዚህ ነው እያሉ ለሶሐቦች ሲነግሯቸው ሰማለሁኝ። ለምን ከሶሐቦች እግር ስራ አይወጡ። ሐፍሳ እህታቸው ነች። ሐፍሳ ማለት ደግሞ ማናት? ረዲየላሁ ተዓላ አንሃ ማናት? ሐፍሳ ማናት? የረሱል ሰለላሁ ዐለይሂ ወሰለም ባለቤት ናቸው። ኢዘን አብዱላህ እብኑ ዑመር የሐፍሳ ወንድም ናቸው። መዓ ዛሊክ ከቤት አይወጡም። እዛው ነው የረሱልን ሰለላሁ ዐለይሂ ወሰለም ኹጥባ በኹጥባ የሚከታተሉት። ከዛም ይሄንን ነገር እሰማለሁኝ አሉ።
እኔም ተመኘሁኝ አሉ። እመኛለሁ መስጂድ ሳድር ምነው እኔም እንደ ሰዎች ህልም አላህ አሳይቶኝ ለረሱል ሰለላሁ ዐለይሂ ወሰለም የሚደረግን ቂሷ ቢኖረኝ እያልኩ እመኝ ነበር አሉ። ከዕለታት አንድ ቀን መስጂድ ተኝቼ ህልም አየሁ አሉ። ረአይቱ ፊል መናም በህልም ያየሁኝ ሁለት መላእክቶች መጡና ከግራ ከቀኝ ተሸክመውኝ ይዘውኝ ሄዱ። ከዛ ወደ ርቀት ቦታ ይዘውኝ ከሄዱ በኋላ እጅግ በጣም ከቆይ ሲጅል የሚቀጣጠል የሚንበለበል በእሳት እየተቀጣጠለ ያለ ጉድጓድ እንደ ቀንድ የሾሉ ያሉበት ቦታ ላይ ይዘውኝ ሄዱ። ዳር ላይ ያሉ ውስጡ ላይ ያሉ እዛ ጀሃነም ውስጥ እዛ እሳት ውስጥ የሚቀጡ ሰዎችን ስማቸውንም አውቃለሁ አሉ። ወሒነኢዝን ቁልቱ አዑዙ ቢላሂ ሚነናር አዑዙ ቢላሂ ሚነናር እያልኩኝ በፍርሃት ጮህኩኝ አሉ በህልም እያለሁኝ። ከዛም በዚህ ሁኔታ ላይ ያለው ሶስተኛ መልአክ ፊት ለፊታችን መጣና ያ ጉላም አንተ ወጣት ሆይ አትፍራ፣ ይህ አንተን የሚያስፈራ ጉዳይ አይደለም፣ ይህ ለአንተ አይደለም ብሎ ያንን ፍርሃቴን ካቃለለልኝ በዚህ ሁኔታ ላይ ያለሁ ነቃሁኛል። በጣም ደነገጥኩ ባየሁት ህልም አሉ። ውስጤ ተረበሸ፣ ባየኋቸው ነገራቶች በጣም ተረበሽኩኛል። ወላኪን ሁለተኛ ደግሞ ደስ አለኛል። ለረሱል ሰለላሁ ዐለይሂ ወሰለም የሚነገር ቂሷ በማግኘቴ ስመኘው የነበረውን ነገር ህልም እንደ ሱሐቦች እንደ ታላላቅ ሱሐቦች የምነግራቸውን ቂሷ በማግኘቴ እጅግ በጣም ደስታ ተሰማኛል። ከዛም ወደ ቤት ሲሄድ ረሱል ሰለላሁ ዐለይሂ ወሰለም አልነበሩም። ለሐፍሳ ለእህታቸው ያዩትን ቂሷ ነገሩና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲመጡ ይህንን ቂሷ አብዱላህ ብን ዑመር ማየቱን ንገሪልኝ ብለው ወጡ። እዛም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲመለሱ ሐፍሳም አማናዋን ተወጣች። የአላህ መልእክተኛ ምናሉ? ኒዕመ ረጁሉ ዐብደላህ ኒዕመ ረጁሉ ዐብደላህ አብደላህ ምንኛ ያማረ ወጣት ነው፣ ምንኛ ያማረ ሰው ነው አብደላህ። ምንኛ ስኬታማ የሆነ ሰው ነው አብደላህ። ኢንካነ ዩሰሊ ለይለና ያማረ ሰው ነው የተሳካለት ሰው ነው ካሉ በኋላ ምን ተውጅሃት ሰጡት? ምን አለ አብደላህ በዚህ ማማሩ ላይ የሌይል ሶላትን የሚሰግድ ቢሆን ምንኛ ያማረ አብደላህ ያማረ ሰው ሆነ በማለት እችን ነጥብ ብቻ ጠቆም በማድረግ ማንነቱን ከነገሩት በኋላ መሆን ያለበትን ነገር ኢሻራ አደረጉ። የቁሉ አብዱላህ ብን ዑመር ባዕደ ሃዛ ላ አኑሙ ኢላ ቀሊላ ወላሂ ከዚህ ቂሷ በኋላ ይላሉ አብዱላህ ብን ዑመር ረዲየላሁ ተዓላ አንሁማ በጣም ትንሽን እንጂ አልተኛም አሉ። በጣም ትንሽን እንጂ ከዚህ ህልም በኋላ አልተኛም። በሌይል ውስጥ ወላሂ አዙኑ ቁጥሩን አላቅም እንጂ የሚነሱበትን ያስቀመጡ ዑለማዎች አሉ። በአንድ ሌይል ውስጥ ምን ያክል ጊዜ እንደሚነሱ ቁጥሩን ረስቼዋለሁ እንጂ ምናልባት በሕት አድርጉ ኢንሻአላህ። ያን ያክል ሂማ ነበራቸው። أيها الشباب نغتنم يقول النبي صلى الله عليه وسلم اغتنموا خمسا قبل الخمس أمس نجراتوچن كأمس نجراتوچ ممتات بفيت ምርኮ አድርጓቸዋል። ምርኮ የዛ ነገር ያን ተግባር ያን ማንነት አምስት ነገራቶች ከመምጣታቸው በፊት የዛ ነገር ባለቤት ሁነህ ተገኝ በማለት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
ለሱሐቦቻቸው ተውጂሃት አደረጉ። ለማን ነው? ማን ሆ ሷሃቢ ማን ሆ ሱሐቢ? ይሄን ተውጂሃት የሰጡት ማን ሱሐቢይ ነው? ከዛም ምን አሉ? ሸባበከ ቀብለ ሀረሚክ፣ ከአምስቱ ምርኮኛዎች እንድናደርጋቸውና እንድንተገብራቸው ያስቀመጡልን ነገር የወጣትነት ዕድሜ እርጅና ከመምጣቱ በፊት ምርኮ እንድናደርግ። ምርኮ ማለት ግልጽ ነው አይደል? ምርኮ ማለት የአንድ ዘመቻ ጦርነት ላይ ተደርጎ ዘመቻውን ድል አድርጎ የሚሰበሰብ ገኒማ ማለት ነው። ገኒማ ይሰበሰባል። ከዛ በኋላ ለነዛ ተፋላሚዎች እንደየሁኔታው ገኒማ ማራኪዎች ናቸው፣ የባለቤቱ ነው ማለት ነው። ስለዚህ ያንን ነገር ባለቤት አድርጓቸው፣ ምርኮ አድርጓቸው። ወጣትነት ባለን ሰዓት እውቀቱም ዒባዳውም ሁሉንም ነገር የማድረግ ፍላጎታችን፣ አቅማችን፣ ጆሮአችን በምንፈልገው መልኩ ነገሮችን መረዳት መስማት ይችላል። አይናችን በምንፈልገው ርቀትና በምንፈልገው ፍጥነት ነገራቶችን መረዳት ማየት ይችላል። አይምሯችንም እንደዛው ሁለንተናችን ታዛዥ ነው። በዚህ ወቅት ላይ እርጅና መጥቶ ምኞት ብቻ ከመሆኑ በፊት ይህንን ጊዜ ተጠቀሟል ወይ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሌላ ሐዲስ ላይ ስለ ወጣት የተሞገሱበት ቁርአን አያዎች ሰፊ ናቸው። ሁላችንም ፈሊላሂ አልሐምድ እናውቃቸዋለን። ወላኪን ፈቀርነ አልዓመል፣ በዚህ ዘመን ላይ ያጣነው አላህ ይዘንልንና ምድር ላይ ተግባር የሆነ ስራ ማቆም ነው። ምድር ላይ አላህ ጋር የሚያገናኘን ስራ ነው። እውቀት ብቻ አይደለም። የሆነ ነገር ተረድተን ማዕሉማት ኑሮን መሄዳችን ፍሬ የለውም። ያ ተግባር ይፈለጋል። ያወቅነው ነገር ምድር ላይ ማስቀመጥ መቻል አለብን። አሰሓበቱል ኪራም ሪድዋኑላሂ ዐለይሂም የተዓለሙነ 10 አያ ባዕደ ሃዛ ላ የዚዱን ሊማዛ የኻፉነ አልመስኡልያ። 10 አያ ከተማሩ በኋላ ከዛ በኋላ አንጨምርም አሉ። ለምን? መስኡልያውን ስለሚፈሩ። የ10ሩን አያ ውጤት ምድር ላይ ያስቀምጠን ከዛ በኋላ ተጨማሪ እንጠይቃለን አሉ። ለዚህ ነው አላህ የእነሱን ማንነት እስከ የውመል ቂያማ ማንነታቸው ለሰው ልጆች አላህ ልቦና ከሰጠን የእነሱን ህይወት ለመኖር ሳናውቃቸው በአካል ዝምድና ሳይኖረን ከለራቸው ምን እንደሆን ሳናቅ ስለነሱ ውስጣችን በናፍቆትና በጉጉት ወደ እነሱ የምንመኘው አላህ የሰጣቸው ሪዳ ነው። አላህ የሰጣቸው ውዴታ ነው። በምን አመል ምድር ላይ በሚሰሩት ነገር ሐቂቃ ሁሉንም ነገር በአላሁ ስብሓነሁ ወተዓላ ቃል ላይ ይገኛሉ። ስለዚህ ዛሬ ላይ ያጣነው ወንድሞቼ ከራሴም ጭምር ምድር ላይ የሚጨበጥ የሚዳሰስ ስራ ነው ያጣ። መረጃ ሞልቷል። ሁሉም በየጓዳው መረጃ እየጎለጎለ ያወጣል። ለይሰ ለሁ መንፈዕ፣ ይህ ብቻ ለሰው ልጅ ጥቅም፣ ይህ ብቻ ለሰው ልጅ ፋይዳ የለውም። ያችን ያየናትን ነገር ተጥቢቅ ምድር ላይ ካደረግን ወላሂ እኛ አላህ ዘንድ ቦታ ሊኖረን የሚችለው እሱ ላይ ብቻ። ስለዚህ አላሁ ስብሓነሁ ወተዓላ የነዛን ማንነት ሲያነሳልን አመላቸውን እንጂ እውቀታቸውን አይደለም እየነገረን ያለው። እያንዳንዱን የአላህ ባሮችን ሲነግር የእውቀታቸውን ጫፍ የደረሰ ደረጃ ሳይሆን የስራቸውን ማንነት ነው ምድር ላይ ምን እንደሰሩ የሚነግረን። ይህ የሚያሳየው በስራ መገኘት እንዳለብን፣ ስራ ላይ ሰርተን ማንነታችንን መቀየር እንዳለብን አላሁ ስብሓነሁ ወተዓላ ቁርአን ላይ ሲናገር ነቢይ አንቢያዎች ስለነሱ ሲያነሳ ያላቸው እውቀት ጫፍ የደረሰ ነው። ያላቸው እውቀት አላለም ወቁል ረቢ ዚድኒ ዒልማ ነው ያለው። በእውቀት ደረጃ እውቀትን ጨምርልኝ ብለህ ጠይቅ ነው የተባለው። ነገር ግን በስራቸው፣ በአኽላቃቸው፣ በተግባራቸው ሲያመሰግናቸው እያንዳንዱን አንቢያ
ሁሉም አንቢያዎች በነበሩበት ሰዓት ከፊሉ ሶላት በማዘዝ ከፊሉ በመልካም በማዘዝ ከፊሉ ባለበት ቦታ ላይ በነበረበት ሪሳላ ላይ ሁሉ ተግባራቸው ቁርአን ላይ ተጠቅሶ ይገኛል። የሰው ልጅን ሰው የሚያደርገን ተግባራችን ከተሻሻለና ምድር ላይ የምንሰራው ማንነት ከአላህ ጋር ካለን ነው። ሰብዓቱን ዩዚልሁም ላሁ ፊ ዚሊህ የውመ ላ ዚለ ኢላ ዚሉ። አላሁ ስብሓነሁ ወተዓላ ነገ የሰው ልጅ ሁሉም ነገር ጠፍቶበት ስልጣኑም ወድቆ ገንዘቡም ጠፍቶ ስሙም ጠፍቶ ማንነቱም ሁሉም ጠፍቶ ሁሉም ሰው ስለ ራሱ ብቻ ወደ ግራ ወደ ቀኝ በማያይበት ሰዓት ወደ ሰማይ ወደ ምድር ቢያይ ምንም አይነት የሰው ልጅ ስልጣን የሌለበት ሰዓት አንድ ፈጣሪ አላህ ሰማይና ምድርን ሲያስተዳድር ፍጡራንን ሁሉ ሲንከባከብ የነበረ አላህ ብቻ ቃዲ ሆኖ ፍጡራን ፊት ለፊት ሲቆም የውመ ላ ዚለ ኢላ ዚሉህ በዛች ሰዓት ላይ መጠለያ በሌለበት ሰዓት ላይ የማንም መጠለያ በሌለበት ሰዓት ላይ መጠለያ የሚሰጣቸው ወሻቡን ነሸአ ፊ ዒባደቲላህ ያ ወጣት ነው በአላሁ ስብሓነሁ ወተዓላ ዒባዳ ላይ ራሱን ያሳደገ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በአላህ ዒባዳ ላይ ራሱን ያሳደገ በዛ ላይ ራሱን ነፍሱን ተቆጣጥሮ በአላህ ዒባዳ ራሱን ያስገኘ ወጣት ያኔ መጠለያ ይሰጠዋል። ሰዎች መጠለያ አጥተው በሚጨነቁበት ሰዓት ላይ አላሁ ስብሓነሁ ወተዓላ መጠለያው ዓርሽ ጥላ ስር ያስቀምጠዋል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለዚህ ኢኽወተል ኪራም ቦታው ላይ ነው ያለነው፣ እድሜው ላይ ነው ያለነው፣ መጃሉ የኛ ነው። የተሰጠን እድል ሰፊ ነው። እድላችንን ለመጠቀም ነገ ዛሬ ማለት አይጠበቅብንም። አልሐምዱሊላህ አብዛኛው ወጣት አሕተሲቡኩም ኢንሻአላህ ከቁርአን ጋርም ከተለያዩ ነገራቶች ያላችሁ አላቃ ከሸሪዓዊ እንትኖች ጋር በሚቻለው መጠን እየተፍጨረጨራችሁ ነው። ፈሊላሂ አልሐምድ ወላኪን ለይሰ ካፊ። ይህ በቂ አይደለም፣ ለእኛ በቂያችን አይደለም። ደካማ ሁነን እንጂ ከዚህ በላይ ከዱንያ ሐያት የበለጠ ያለን ሂማና ትኩረት ለዲናችን ከዚህ በላይ ማድረግ መቻል አለብን። ሌላኛው ሰዓታችን ሌላኛው ለማሳጠር ያክል ኢንሻአላህ ሌላኛው ስንኖር ምንድነው መምረጥ ያለብን? ሐቂቃ ምድር ላይ ተግባር ላይ ማስገኘት መቻል አለብን። ይህ ዋና ነጥብ ነው። በእውቀት ብቻ እንዳንደገፍ። አውቀናል፣ መረጃ አለን፣ ይሄ ማንንም አላዋጣንም። ሐቂቃ ማለት ነው። አሁን የተግባር ሰው መሆን መቻል አለብን። ሌሊት ቁሙ ተብሏል ለሸባቦች። አላሁ ስብሓነሁ ወተዓላ ባገራልን መልኩ ሌሊት መቆም አለብን። 3 ረካዓ ይሁን አላህን ስብሓነሁ ወተዓላ እስትምራር እየጠየቅን ከአላህ ፊት ለፊት የማንጠፋባት 10-15 ደቂቃም ትሁን አላህ ያገራለት 9 ሰዓትም 10 ሰዓትም ተነስቶ አላህን የሚያመልክ ወጣት መሆን አለብን። ሌላኛው ለነዚህ ነገራቶች ሁሉ ሰበብ ያስፈልገዋልና መሆን ያለብን اختيار أصحاب الصالحين اختيار أصحاب الصالحين هذا مهم جدا إخوة الكرام والله እያንዳንዱ ሁኔታ ላይ ማንም ሰው በጓደኛ ተእሲር የማይሆንበት ምንም አይነት ምክንያት የለም። እየዋለ እያደረ በንግግሩ በማንነቱ በሚያደርገው ተግባር በሰውየው ላይ ተእሲር ያደርጋል። ያ ወይለታ ያ ለይተኒ ለም አተኺዝ ፉላናን ኸሊላ። አላሁ ስብሓነሁ ወተዓላ የዛሬን ቁጭት ትላንት ይናገራል። ነገ ላይ ዛሬ ላይ ያሳለፍነውን ነገር መጥፎ ጓደኛ የያዘ ሰው
የመጥፎ ጓደኛ ምሳሌው ነገ ቁጭት በማይጠቅምበት ቦታ ላይ ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ፣ ዋ ጥፋቴ፣ ዋ ኪሳራዬ። የሰው ልጆች የሚያደርጉትን አጥተው እጆቻቸውን እየበሉ ይጨርሳሉ ጣቶቻቸውን። በዛሽ ቀን ላይ ሰዎች ቢቆጩ ቁጭቱ ዋጋ የለውም። ነገር ግን የመጥፎ ጓደኛ የያዘ ሰው ቁጭቱን ይናገራል። ወላኪን ለይሰ ለሁ ፋይዳ። ጓደኛችንን በክፍል ውስጥ የምንይዘውን ጓደኛ መምረጥ መቻል አለብን። ለምን? ዛሬ ላይ ወሳኙ ጉዳይ ጓደኛ። ተውጅሃት የሚያደርግህን ጓደኛ ውደድ። ስገድ የሚልህን ጓደኛ፣ ቅራ የሚልህን ጓደኛ ወላሂ ውደደው። ካንተ ምንም ፈልጎ አይደለም፣ ካንተ ምንም ፍላጎት የለውም። ያንተን መስተካከል ስለሚመኝ ብቻ፣ ያንተን ሰው መሆን ስለሚመኝ ብቻ ነው። ወላሂ ላ ዩእሚኑ፣ ወላሂ ላ ዩእሚኑ ምን ማለት ነው? አማኝ ነው ላ ዩእሚኑ ላ የክሙሉ ልኢማን ሐታ ማ ዩሕቡ ሊነፍሲሂ ሐታ ዩሕበ ሊአኺሂ። አላመነም ተብለናል። ኢማናችን አምነናል፣ ወላኪን ኢማናችን ሙሉ አይደለም። ለራሴ የምፈልገውን ነገር ወንድሜ ላይ ማየት እስካልጓጓው ድረስ፣ ወንድሜ ጥሩ ደረጃ ላይ መድረስ አለበት፣ ወንድሜ ስኬታማ መሆን አለበት የሚባለው ደረጃ ላይ ውስጣችን ካልተፈጠረ እምነታችን ሙሉ እንዳልሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስቀምጣሉ። ይሄም በመፈለግ ነው። እንስገድ፣ እንቅራ፣ አላህን እንወቅ፣ ወደ ቁርአን እንመለስ የሚል ጓደኛ ካለ አንተ እድለኛ ነህ። ተግባር ላይ ካለዋልክ ግን አንተ መስኡሉን። እሱ ግን ሪሳላውን አድርሷል። በአላህ በኩል ያለውን ተጠያቂነት፣ የወንድምን ሐቅ አስወግዷል። አንተ ግን መስኡል። ሪሳላ አልደረሰኝም የሚያስተምረኝ ሰው የለም ማለት አንችልም። ስለዚህ መልካም ጓደኛ መምረጥ አሁን ላነሳናቸው ነጥቦች ስኬታችን ወደፊት እንድንጓዝ የሚያደርገን ዋናው ነው። ወማ አሕሰኑ ጣዓቲ ሊሸባኒ ፈስዐው ሊተቅወላህ ያ ኢኽዋኒ። በወጣትነት አላህን ማምለክ፣ በወጣትነት አላህን መገዛት ምን ያክል ያማረ ነው ይላሉ የእስላም ሻዒሮች። ያ ወጣት፣ ያ ሸባብ ፈስዐው ሊተቅወላህ ያ ኢኽዋኒ። አላህን ወደ ማምለክ፣ አላህን ወደ መገዛት፣ ወደ አላህ ስብሓንሁ ወተዓላ ጥሪ እንፋጠን። ወዕሙሩ አውቃተኩም ቢጣዓቲ ወዝኩሩ ኩለ ለሕظትን ወሰዓቲ። አላህን ስብሓንሁ ወተዓላ በማምለክ ደረጃ ላይ፣ አላህን በመገዛት ደረጃ ላይ፣ እሱም በማስታወስ ደረጃ ላይ ጊዜያችንን እናሳልፍ። ጊዜያችን የሚያልፈው የአላህ ስም ስለ አላህ እያወቀን ስለ ረሱል ሰለላሁ ዐለይሂ ወሰለም እየተረዳን መሆን እንዳለበት ዑለማኡል ኢስላም ያስቀምጣሉ። ወመን ተፉቱ ሰዓቱን ፊ ዑምሪሂ ካነት ዐለይሂ ሐስረተን ፊ ቀብሪሂ። ዛሬ ላይ እንደ ቀልድ ቀለል አድርገን ጊዜ ላሳልፍ ብለን ሳንጠቀምበት ያለፈ ሰዓት ካለ ዱንያ ላይ እያለን ሳይሆን የሚቆጨን ነገ አኼራ ውስጥ ቀብር ውስጥ እያለን ነው። ተኩን ሐስረተን ዐለይ ፊ ቀብሪ። ቀብር ላይ ነገ ምን ነው ይሄን ነገር ባልሰራው፣ ይሄን ሰዓት ባላሳለፍኩ በማለት ይቆጫል። ወመን የኩን ለዚህም ሰላሰቱን ለይሰ ለሃ ዒያቡ አልወቅቱ ወልፈራጉ ወሸባቡ። ሶስት ነገራቶች መተኪያ የላቸውም። ካለፈ አለፈ ነው። ይመጣል፣ እንግዳ ነው፣ ይሄዳል። ከዛ በኋላ ተመልሶ አይመጣም። እነሱም ምንድናቸው? አሸባብ፣ ወቅቱ ሸባብ። ዛሬ እንደፈለገን የምንፈነጥዝበት፣ እንደፈለገን የምንሄድበት፣ በፈለግነውን ነገር የምናደርግበት፣ የምንዘልበት፣ ነገ እድሜ ከሰጠን ያ ሁሉ ነገር
እይታና ታሪክ ሆኖ ትላንት እንደዚህ ነበርኩ የሚባልበት ታሪክ ላይ እንደርሳለን። እድሜ ከሰጠን ነው እሱ። ያኔ ታሪክ ነው፣ አይመለስም። ወጣትነት። ሌላው ፈራግ ትርፍ ጊዜ። ማንም ሰው በአሁን ሰዓት ትርፍ ጊዜ ያለኝ የሚል ሰው የለም። መንገድ ላይ ዝም ብሎ የሚሄደውንም እንደዚህ አርግ ብታረ ሰዓት የለኝም ነው የሚለው። ሁሉም ሰዓት የለኝም። መንገድ ላይ ዝም ብሎ ሲሄድ ያየው ሰዓት የለኝም ነው የሚለው። ወላኪን ማዕናው ስላልገባን ነው። ትርፍ ጊዜ ማለት ዑለማዎች ዱዓቶች በዚህ ላይ በጣም ብዙ በህሶችን አድርገዋል። ትርፍ ጊዜ ማለት ለህይወታችን የምንሰጠው ለራሳችን ለአኺራችን የምናስቀምጠውን ጊዜ መቀነስ መቻል አለብን ከዱንያ ህይወታችን ላይ። ሌላው በወጣትነት እድሜ ላይ ብዙ የሚይዘን ነገር የለም። በተለይ አሁን ወጣት እናንተ አሁን ነፃ ናችሁ፣ ሑር ናችሁ። ማን ደውሎ ይጠራችኋል? እዚህ ከዚህ ካልሄድክ ወየውልህ፣ ካልመጣ ወየውልህ፣ ቤት አትገባም ትባላለህ። እኛ ግን እንባላለን በዚህ ሰዓት ካልመጣ ዛሬ ቤት አትገባም ወይ ምሳ የለም ትባላለህ። አንተ በፈለክበት ትሄዳለህ፣ በፈለክበት ሰዓት ትተኛለህ፣ በፈለክበት ሰዓት ትነሳለህ አይደል እንዴ? ስለዚህ ፈራህ ብሎ ማለት ይህ ነው። ይህ ሰዓት አንተ ራስን በራስህ የምትቆጣጠረው የምታዘው አንተ ነህ። ነገ ላይ ግን አንተ ረጅም ገመድ ይገባልህና እንቀሳቀሳለሁ ስትል ያ ገመድ ሳብ ይደረግብሃል፣ አትሄድም። ስለዚህ ራስን በራስህ የምታስተዳድርበት ሰዓት ባለበት ሰዓት ላይ ጊዜን መጠቀም ፈራግ ብሎ ማለት ይህ ሰዓት ነው ይላሉ። ቤተሰብ ሲመሰረት፣ ልጆች ሲመጡ፣ ማህበራዊ ኑሮ ሲሰፋ የሆነ ቦታ ትጠራለህ። በልጅ ጉዳይ የሆነ ቦታ ትጠራለህ። በቤተሰብ ጉዳይ የሆነ ቦታ ትጠራለህ። በተለያዩ ጉዳዮች ውጥረቱ ሲሆን የሥራ ኃላፊነት አለ፣ መጣበብ ይመጣል። አሁን ላይ ግን በፈለክበት ቦታ ትሄዳለህ፣ ደስ ባለ ሰዓት ትመለሳለህ። ስለዚህ እነዚህ ሰዓቶችን መጠቀም። ሌላው አላህ ምድር ላይ የሰጠንን ሐያታችንን ነገ ሞት ሲመጣ ለሚሆነው ነገር ቀድሞ በማሰብ እነዚህ ነገራቶች ተለዋጭ የሌላቸው ነገራቶች ናቸው ይላሉ ዑለማዎች። ምንም አበደን ሊቀየሩ ሊለወጡ የሚችሉ ነገራቶች አይደሉም። ስለዚህ ወኽተር ሚነል አስሓቢ ኩለ ሙርሽዲን፣ ይህ ከሆነ ጉዳዩ ወኽተር ሚነል አስሓቢ ኩለ ሙርሽዲን፣ ላንተ አቅጣጫ ሊሰጥህ የሚችልን መልካም ጓደኛ ምረጥ። ኢነል ቀሪነ ቢልቀሪን የቅተዲ፣ ጥንድ ከአንድ አካል ጋር የተቆራኘ በተቆራኘው አካል ይመራል። በዛ ነው እየተጎተተ የሚሄደው። ስለዚህ መልካም የሆነ ጓደኛን ምረጥና ወደ ትክክለኛ መንገድ የሚመራንን ጓደኛ መምረጥ አለብን። ኢዛ ሰሐብተ አልቀውመ ፈስሐብ ወላ ተስሐብ አልአርዳ ፈተርዳ ማዕ ይላል። አንተ ጓደኛን እመርጣለሁ ብለህ ካሰብክ መርጠህ መልካም የሆነውን ጓደኛ፣ ወደ መልካም የሚመራውን ጓደኛ፣ ሰብዕናው የሞላውን ጓደኛ ምረጥ። ወላ ተርዳዕ ፈተርዳዕ ማዕ፣ አኽላቁ የጎደለ ፈጣሪውን የማያውቅ ሰብዕና የሌለው ጓደኛ ጋር ከተቆራኘህ የእሱን ማንነት ትወርሳለህ። አልመርኡ መዐ መን አሐብ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። አልመርኡ መዐ መን አሐብ፣ የሰው ልጅ እኮ ከሚወደው ጋር ነው የሚሆነው። ከሚወደው ጋር ነው። የሚወደውን ማንነት ባህሪ መውረስ ይፈልጋል። የሚወደውን ማንነት ያንን ቁድዋ አድርጎ መሄድ ይፈልጋል። ኢዘን ጓደኛችንን መምረጥ ያስፈልገናል። የወንድሞቻችን አብረን የምንኖረውን ስለ አኺራ ጉዳይ ስለ ማንነት ጉዳይ ያለውን ምስጉን የሆነ ወንድም፣ የተመሰገኑ ማንነት ያላቸውን ወንድሞች መምረጥ መቻል አለብን። ስለዚህ እኽወተል ኪራም መልካም ስነ ምግባር አላህ ዘንድ መሕሙድ ነው፣ የተመሰገነ ነው።
አላህም ሱብሓነሁ ወተዓላ የአላህን መልእክተኛ ቀደም እንዳነሳሁት ሰለላሁ ዐለይሂ ወሰለም በመልካም ስነ ምግባራቸው በጣም ሩሩ በመሆናቸው በሱሐቦች ላይ የሰሩት ትልቅ ማንነት ትልቅ ግንባታ በገንዘብ በስልጣን በሆነ ጉዳይ አይደለም፣ በትልቅ ሰብዕና ነው። እነዚህን የእስላም እንቁ ቡዱር እነዚህን ከዋክብት ያፈሯቸው በምርጥ ስብዕና ነው፣ በታማኝነት ነው፣ በአኽላቅ ነው። ወኢነከ ለዓላ ኹሉቅን ዐዚም። ይህ ነው ትልቁ ስብዕና። ያለውን ጓደኛ ከመረጠን ስብዕናችን ይሟላል። ያለበለዚያ አንዱን የሚገፋ ያን ከፍ የሚያደርግ ይህን ዝቅ የሚያደርግ ፈትዋ እየሰጠ ሰዎችን ራሱም ጠሞ ወደ ሌላ አቅጣጫ የሚሄድ በተለያዩ ሁኔታ ላይ የተበከለ ከሆነ ማንነታችንን አላወቅንም። ስለዚህ ወንድሙንም እያጠመመው ይሄዳል ማለት ነው። ነገር ግን አኽላቁ የተሞላ ሰብዕናው የተሟላ ዓደቡ የተሟላ አብዱላህ ብኑ ሙባረክ ምን ይላሉ? 20 ዓመት አደብን ተማርናል። ስነ ምግባር ማለት ነው። ሰብዕናን ተማርን። ከዛ በኋላ ወደ ዒልም ዘመቻ ገባን። በመጀመሪያ ምን ያስፈልገናል? ስነ ምግባር ሰብዕና ያስፈልገናል። ማንነታችን የተገራ መሆን አለበት። አንደበታችን ምልከታችን ወደ ትክክለኛ አቅጣጫ የሚሄድ ማንነት ያስፈልገናል። ዛሬ ያጣነው ነገር ምድር ላይ ስራ እንዳንሰራም ያደረገን የአኽላቃችንን መበላሸት ጠንቅቀን አለማወቅ ነው። የስብዕናችንን ጉድለት ለመሙላት አለመጣር ነው። ስለዚህ ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ። ስብዕና ምን ያክል የተወደደና መሕሙድ ሁለተኛው ለእስልምና ዋና ድርሻ ዋና መንገዱን ከፍቶ እስልምና የበላይ እንዲሆንና ሶሓቦች እስልምናን ሰበብ ሆነው ነስር እንዳገኙበት ሰበብ የሆነው የነቢዩ ሰለላሁ ዐለይሂ ወሰለም ስብዕና ገዛቸው። አያችሁ፣ እነዚህ ሶሓቦች የእሳቸውን ማንነት ተኸሉቅ ወሰዱ። ጓደኝነታቸው መልካም ጋር ነበረ። የእሳቸውን ባህሪ ወስደው ያንን ባህሪ ሰዎች ላይ ረጩ። ሰዎች ደግሞ በነዛ ባህሪ ተገዝተው ዓለም ላይ ያለው የእስልምና ኢንቲሻር ዛሬ እንደምናየው። ስለዚህ መልካምን ጓደኛ መልካምን አቅጣጫ የሚያስይዘን ጓደኛ መምረጥ እስልምናችንን መምረጥ። ዓለም ላይ ካሉ በተለይ በኢሲያ አገራቶች ላይ እስልምና በምን ተስፋፋ ቢባል ሁላችሁም ታሪኩን እየቀራችሁ ነው፣ እያነበባችሁ ነው። ሐቂቃ ቻይና ሳይቀር እነ ህንድ፣ እነ ፓኪስታን፣ እነ ማሌዥያ፣ እነ ኢንዶኔዥያ በዛ ውስጥ ያሉ ሀገራቶች ሙሉ ዓለማችን ላይ ካለው የእስልምና ብዛት ያለባት ሀገር ማነች? ኢንዶኔዥያ ነች አይደል? ኢንዶኔዥያ ይመስለኛል። እነዚህ ሀገራቶች ወላሂ እስልምናን የያዙት በዳዕዋ ሳይሆን በአኽላቅ ብቻ ነው። አኽላቅ ራሱ ዳዕዋ ነው። ኢኽወተል ኪራም ስብዕና ራሱ ዳዕዋ ነው። ንግድ ላይ በሚሄዱ ሶሓቦች በነቢዩ ሰለላሁ ዐለይሂ ወሰለም እጅ ላይ ተርቢያ ተደርገው ስብዕናቸው የሰውን ሐቅ የሰውን ክብር ምንም ይሁን ምንም የሰውን ክብር ይሄ መስሕይ ነው፣ ይሄ አይሁዳ ነው፣ ይሄ ምን ነው ሳይሉ ባለው ሁኔታ ላይ እስልምናን መጣራት ካለባቸው ይጣራሉ። የሚያስተላልፉት ሪሳላ ግን በእንቅስቃሴ ነበር። በዚህ ሁኔታ ላይ እነዚህ ዓለማት አጠቃላይ ወደ እስልምና ገቡ። መንሁም እነማን ናቸው? ምንድነው እምነታቸው? እስልምና አመና። እስልምና ነው እምነታችሁ። እስልምና ውስጥ ለማግባት ምንድነው የሚያስፈልገው? ሸሃዳ ይሏቸዋል። ሻሃዳ ላይ ነው። ስለዚህ ኢኽወተል ኪራም እኛም መያዝ ያለብን የዚህ አይነት ስነ ምግባር ይዘን ስብዕናችን የተሟላ ሊሆን የሚችለው ከጎናችን ያለው ሰው ስብዕና ያለው ከሆነ ነው። አብሮን ያለው ጓደኛ የመረጥነው ስብዕና ያለው ከሆነ
المرء مع من أحب صدق رسول الله صلى الله عليه وسلم الذي إن شاء الله بارك الله فيكم وجزاكم الله الخير الله سبحانه وتعالى بسمانه تتكاميوش الله يدرجن اسلمنا لي الله نصر يامطالن لاسلمنا نصر درشاو ያለው ወጣት ይሄን ማመን አለብን እስልምና ውስጥ ድርሻ ያለው ዋናው ወጣት ነው ይሄን ታሪክ ላይ የምንማረው ነው ስለዚህ እኛ በርትተን በመንችለው ነገር ሁሉ ለእስልምና ዳር ድንበር ዒልምን በማወቅ ተኸሉቅ በማድረግ ወደ አላህ Subhanahu Wa Ta'ala እንመለስ والله تعالى اعلم واحكم وصلى اللهم على سيدنا محمد واله وصحبه وسلم اجمعين السلام عليكم ورحمه الله تعالى وبركاته